እንደዚሁ በጭንቀት ላይ ያሉትን ሰዎች የአላህ መልእክተኛ ሲነግሯቸው ይሄንን ያለ ሰው ሌሊቱን ያለ ሰው ቀኑ ተከፍሎለት ያድራል። ቀኑን ያለ ማታው ተከፍሎለት ያድራል። ይሄ ያለ ሰው እዳም ቢሆንብህ ጭንቀት ቢኖርብህ ምናምን የቤት ኪራይ ደርሶብሃል፣ የልጅ ምርቃት ደርሶብሃል፣ የሆነ ነገር ደርሶብሃል፣ አሁን ዒድ ደርሷል። ሐስቢ አላሁ ላ ኢላሃ ኢላ ሁወ ዐለይሂ ተወከልቱ ወሁወ ረቡል ዐርሺል ዐዚም። ሁላችሁም አፍዛችሁታል፣ ያለባችሁ ግን አትመስሉ። ማሻአላህ ሐስቢ አላሁ ላ ኢላሃ ኢላ ሁወ ዐለይሂ ተወከልቱ ወሁወ ረቡል ዐርሺል ዐዚም። እስቲ በሉ ሐስቢ አላሁ ላ ኢላሃ ኢላ ሁወ ዐለይሂ ተወከልቱ ወሁወ ረቡል ዐርሺል ዐዚም ነው ያላትና ሚስቱን ማለት ነው። ነብዩ ይሄን ነገሩት አይደለ? አሁን ሚስት ያላችሁ የሌላችሁ አላህ ይሁናችሁ። እህትን ጠራት፣ ያው እህት ነው ያለች ሚስት ያላችሁ ሚስቱን ጠራትና ይሄ ሷሃባ ነው ያላትና ቁጭ ብለው ሌሊቱን ሙሉ ይሄንን ዱዓ እያደረጉ አደሩ። ወላሂ ለዚህ ሷሃባ ራሱ አላህ ባላወቅኩት መንገድ ሁሉም ነገር ችግር እንዳለ ዘጋጋልኝ አለ። ይሄን ዱዓ ቁጭ ብለ ከሚስቴ ጋር ወጠረን እንትናለን። አሁን የቤት ስራ አለ ማለት ነው። ከገባህ በኋላ ከሚስት ጋር ዛሬ የሰማው ሐዲስ ነው ቁጭ እኔም ኢንሻአላህ እሰራለሁ። ገብቷቸዋል። ከዛ በኋላ ሐሳብ ጭንቀት ምናምን ነገር እንዴ አይኖርም። ሲመጣ በሐስቢላህ ታባረዋለህ አይደለም።